ጋይሎ ሶማሌ ስራንም ሰርቼ አይቼዋለሁኝ። ከዚህ በኋላ ምንም ተስፋ የለኝም። ላሳዘንኳችሁ ወንድሞቼ፣ እህቶቼ፣ ቤተሰብ ይቅርታ ጠይቃለሁ። ከዚህ በኋላ እኔን እረፍት የሚሰጠኝ ስራ ወይም ትዳር ሳይሆን ለነቆቆ ከነቦዴ በቆና ናገኑ ተወቆፋል ካፊዮንስ በካኒ ፍደድ ደማንጅራ ዋንተ ተይፍ isinin jaalladha yeroo gaarii turtii qaalii qabaadha ስለዚህ ለኔ እረፍት የሚሰጠኝ ከዚህ በኋላ ሞት ብቻ ነው። ወደ መረጥኩት ቦታ እየሄድኩ ስለሆነ መልካም ህይወት ይሁንላችሁ፣ መልካም ጊዜ ይሁንላችሁ ነው የምትለው። ምን ተሰማኝ ስትሰማ? እኔ በጣም ሾክድ ነው እንኳን አሁን ራሱ ስተረጉመው እንዴት እየከበደኝ እንደሆነ It's shocking. እሱ ነው የምልህ። problem said, the problem shared is problem halved ይላሉ አይደል? ያወራኸው ነገር ችግር ስታወራው ግማሽ ይሆናል። ገና ስታወራው ራሱ የምታወራው አንድ ይሄንን ነገር በሚዲያ ከመናገር ይልቅ አጠገብ ያለ የእምነት ሰው ያለው ነገር እሷ የምታወራው ላይ ልጅቷን ቪዲዮ ብታዳምጡት አሁን በመጨረሻ ላይ ቃሎች ስትናገሩ ምናምን ራይት እና ለፍት እያየች ነበረ። መጨረሻው ላይ ደግሞ ኮንሰርን የምታደርገውን ላይክ ኢንቨስቲጌት የምታደርገው የምትናገረው ላይ ስታስብ አልጨረሰችም። ቃሉን ከፍተ ማዳመጥ ትችላለህ። ላይክ ብዙ አላወራችም። ቆርጣ ነው ገመዱን አንስታ እየሄደች ማለት ነው። እና ሳስቦ ምንድነው እዛች ሀገር እንዳለ እኛ ህዝብ ያልተረዳ ነገር አለ። በጣም ገንጋስተሮች የሆነ በጣም አስፈሪ በሰማይ እንዲህ ማለት በአየር ይዘው የሚሄዱ እንደፈለገ የማያደርጉት ነገር በዛች ሀገር እኔና አንተ አሁን እዚህ ውጭ የምንኖርበት የማንረዳው ነገሮች ብዙ ነገር አለ። እና ሳስቦ ላይክ የፈለገም ቢሆን እንደዚህ አይነት ጨክኖ በራሱ እንደዚህ አይነት ነገር ቀላል የሚሄደውን ነገር አይታየኝም በራሴ በኩል ማለት ነው። ግን ሳስቦ ግን ቪዲዮም ሂዶ ማዳመጥና ከፍተ ማየት ትችላለህ። ያስገደደ እንደዚህ አይነት ድርጊት ላይ ማስፈራራ የሆነ ነገሮች እንዳለው ነው እንደተረዳሁት እንጂ እውነት በጣም ነው የተሰማኝ። የፈለገችን ብትሆን የሴት ልጅ ናት። የራሷ ሌላ ነገር የምትለውን ነገር የለም። የባሏን ፍቅር ነው የምታወራው። ብዙ ጊዜ አንዳንድ ነገሮች እንደ ኮሜዲ ነገር እንደ ፈኒ ነገር ነው የምታደርጉት። ሌላ ነገር የላትም። ግን ይሄ ማለት ምን አለን? ኢንቨስቲጌት የማደርገው ነገር የለም። አንድ ነገር የማደርገው ነገር የለም። ይሄ ግን ደግሞ ዛሬ እያንዳንዱ ሰው እያጣ ነው። በዚች 7 ዓመት ውስጥ ብዙ ሰው እንደዚህ አይነት ልጆች በቀላል ነገር እያጣናለ አይደለም። እሷን እንኳን በሶሻል ሚዲያ ላይ የታወቀች ነው እንጂ እንደዚህ አይነት የጠፉ መሃቶች አሉ በየቀኑ። ይሄ አሁን እሷን አንተ ስለምታውቁ ነው እንጂ እንደዚህ አይነት የምናጣ ፋሚሊዎች ብዙ ሰዎች በቀን 10 እና 20 30 ሰው ነው እንደዚህ አይነት የምጠፋ ተገሎ በጫካ ውስጥ ወረወረው ስለሆነ ይሄን ማለት እፈልጋለሁ። እውነት ይሄ ላይክ ኢንቨስቲጌት መደረገው መንግስት ማን ያደርጋል በግልጽ አድርጎ እና በጣም ማስፈራ ነገር ነው። ሲያሰዲ ሲዋም ጮዮ ሀሰዲስ በእናት አንደርስታንድ ግን ሌላ ውስብስብ የሆኑ ነገሮች ባልተረጋገጡ ነገሮች ከሆኑ እሱ ለህግ አካላቶች ብንተው፣ ነገር ግን ኦቨሮል ካየ ነው በመነሳት ብቻ አሁን ይሄ እንዴት ነው አሁን ያልተረጋገጡ ነገሮች ከሆኑ በቤተሰቦቿም ዘንድ አላስፈላጊ ነገር እንትን እንዳይል ኦቨሮል ከሷ ያየነውን ነገር ሶሻል ሚዲያ ላይ ያለ ሰዎች መማር የሚገባቸውን የታዘባችሁትን ብቻ እዛ ላይ ብናተኩር፣ ሌላውን ራሱ ፖሊስ ወይም የህግ ሰዎች ኢንቨስቲጌት አድርገው የሚደርሱትን ነገር ከነገሩን በኋላ ብናወራ ይሻላል አይመስልም? ጫሊ ይመስለኛል ያለው ነገር ነው። እና ቪዲዮውን እኮ ከፍተህ ማየት ትችላለህ። እና ላይክ ዛሬ ነገ የሚመጣ ነገር ሊኖር ይችላል። አሁን ወንድሜ ፖለቲካ ይላል። ፖለቲካ አይደለም እዚህ ውስጥ አለ። አሁን ምሳሌ ቡሌሲከኝ ነው ተቆሞ ሲያሰና እንጀር ጉኒ
ሲያሳ አረገሬ ኢባፍ ዲደማ 120 ተብሎ ስንትና ስንት እየገደለ ያለው በኦሮሚያ ውስጥ ያለው እነሱ ሊሆን ይችላል። አረ ጫላ በእናትህ በአስከሬን ላይ ፖለቲካ አትሰራ። አረ በእናትህ አስከሬንማ ሞቷል። ሀዘናችንን ሳንወጣ ትንሽ ሪስፔክት ይኖራችሁ። አንድ ቀን እንኳን ማዘን ያቅተናል። አብዲሳ ይኸውልህ ስለ ልጅቷ የምትናገረው ነገር ካለ ጫሊ ወይ መሸዱ አንዱበቱ ቀብደታናን ወይ ዋንቤ ከሙራዱበት ተታናን ዱበዱ አትሊስት አመ ቦሬቲን ኤግሜ ሲያሰ ኬ ሆጀቹudhaaf ገንገስተሪ ማሊ 120 ሰነ ጉቻ መኦልቱ ምቲ ዋኑመ ፈሸላይ waan ta'eef isa boodatti deebitu amma waa'ee mucattii waa'ee mental health fa'aa haasa'aa jirra. Can we wait? ፖለቲካ ትንሽ እንጠብቅ። ትንሽ ሰው ሁሉ ይሄ ሴራ ነው ፖለቲካ ይጅ ያለበት ምናምን እያለ መዛለቅ የለብንም። ቢያንስ አንድ ማህበራዊ ጉዳይ እንደ ማህበራዊ ጉዳይ ኢንሲደንቶችን ቢያንስ እንደተፈጠሩ አዘቲዝ መተንተን ብንችል ምን አለበት? በእናትህ ጫሊ እስኪ እንደዛ ነገር አንተ የምትለው ከሆነ ሽልም ከሆነ ይጠፋል፣ እርግዝናም ከሆነ ይወለዳል፣ እናየዋለን። የት ሄዳል? አዎ እኔ የምለውን ነገር ምንድነው ያሰብኩት ያለው እዛች ያለው አገር ዳሬ ላይክ እሷ ክርስቲያን ናት። አይ ነው ላይክ ፔንቴ ናት። ሁላችንም ያንነን እሱ አይደለም ያኛው ነገር። ዳሬ ያለው እኮ ስንት ጋንጋስተሮች ያለውም እኮ ፔንቴ ናቸው። በሱ ስም የምሰራው ነገር የኦሮሞና የኦሮሞ ህዝብ ነው የምታውቀው። ዳሬ ጃዋር የማወጣው ነገር የማደርገው ሰው ከዚች ሰዎች ውስጥ ለብዙ ሰው አይዋጥለትም። ቴዲ ከባድ ይቅርታ ጋር ይሄ ወንድማችን አይ ቲንክ ጫሊ አይ ቲንክ መሰለስ ያንተ ነገር ሲሆን ለሱ ደግሞ ምላሽ እንሰጣለን ብለው ሌላ ነገር ውስጥ ይዘውን ይገባሉ። እስቲ ልጅቷን ሀፍሳን አያና ትፍራ ጨርሲ ለሚቻና ሰው በእኑ ቴዲ እንደዚህ አይነት ነገር አታስተናግድ። በእናትህ ልጅቷ ብቻ ነው እሱ ነው ያልኩት። ይሄ ነው ቴዲ ይሄንን እኔ አስተካክለው ጫሊ። ይሄ እኮ ጋይስ ቤዚክ የሆነ ነገር እኮ ነው። ማንም ሰው አይቷት ሊመሰክር በሚችልበት ደረጃ ምናልባት አይ ዶንት ኖ እግዚአብሔር ምን አድርጎን እንደሆነ አላውቅም። ምንም ከዚች ልጅ ላይ ፖለቲካዊ ነገር ላውጣ ብትል ምንም አይነት ፖለቲካዊ ነገር አታገኝባትም። መንፈሳዊ ህይወት ውስጥ ያለች ልጅ ናት። የግድ ሁሉም ሞት ከፖለቲካዊ እንድምታ መተንተን አለበት? እንዲህ ጎበዝ የሆነ ቀን እንደ ፖለቲካ ውስጥ ገብታ ምናምን እንደዚህ እንደ ብላ ቢሆን ኦኬ። በጣም ጠንካራ ሃይማኖተኛ ልጅ ናት ልጅ። በጣም ያስገርመኝ ነገር ያ ነው። ሰዎች ምድራዊ ህይወታቸውን ትተው ዘላለማዊ ህይወታቸውን ስለማስተካከል እያሰቡ ያሉ ሰዎች ራሳቸውን አጠፉ ሲባል እኔ በጣም ያስደነግጠኛል። በጣም የእግዚአብሔር ነገር እኔ የሚገባኝ ልጅ ነኝ። በተለይ እቺ ዓለም ጊዜያዊ ናት ብለው ህይወታቸውን ለእግዚአብሔር የሰጡ ሰዎች በየትኛው እምነት ውስጥ ልትሆኑ ትችላላችሁ። በዓለም ያለ ሰው ቢሆን ኦኬ፣ አጋንንትም ዲያብሎስም ይጫወትበታል ትላላችሁ። እቺ ልጅ ጠንካራ ክርስቲያን ናት። በሃይማኖት ውስጥ ያለች ልጅ ናት። የግድ ለጥፈን ከፖለቲካ አንጻር ማየት ኃጢአት ነው ጋይስ። ለቤተሰቦቿም ጥሩ አይደለም እና እሱን እናስተካክል። ምትሉት ከሆነ በጊዜ ሂደት እናዋለን። አሁን ግን ሰዓቱ አይደለም። ኦሮሞ ወደ አንተ ልምጣ ወንድሜ፣ ምን ትላለህ? እስኪ ወንድሜ ሁላችንም ሰላም እላለሁ። እህታችን በጣም 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 ተዛዝናለች። ወላሂ በጣም ጠንካራ ሴት ናት። በዚህ በጣም አመጣጡ ራሱ በዚህ በፊት የነበረች ሊስትሮ ነበረች። ከሊስትሮ ተነሳችና ከዛ የሄደች መንገድ በጣም ረጅም መንገድ ነው። በዚህ ሰዓት ግን የፈጣሪ ስራ ነው እንጂ ነፍስ የምታጠፋበት ጊዜ አለ ብዬ አልገመትም። የሰው ልጅ ሚዲያ ሳቅ ውሸት መሆኑ አየሁት። እሷ ላይ በጣም ሁልጊዜ 24 ሀወርስ ትስቃለች። የሚዲያ ጥቃት ብዙ ሰዎች ብዙ በእኛ ቋንቋም በየትም በአብዛኛው የኛ ቋንቋ እሷ ላይ ያላገጡ ልጆች ዛሬ በአንዞም በሚባል ነገር የሚያለቅሱ ማት ነገሮች አለ። ልጅቷ አመጣጡ በጣም ጠንካራ ሴት ናት። በጣም 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 ጠንካራ ሴት ናት። ግን አንተ ቅድም ያልከ አንድ ነገር አለ። ኡምባ እንደዚህ እያፈረጠች በዚህ እያየች ነበር። ሰው አለ ብዬ እኔም ራሴ በቪዲዮ ሲያይ ሆነ እዛ ቅርብ ቦታ ላይ ሆነ ሰው አለ። ከበር ውጭ ሆነ ሰው ይኖራል። እና ልጅቷ የተናገረች ምንም ከምንም ፖለቲካ ከምንም ህይወቴ ይበቃኛል አለች። ይሄ ቪዲዮ ቀረጸች፣ ቪዲዮ አስቀመጠች፣ ገመዱ በእጅ ያዘች።
በጣም በጣም የሚያሳዝን ነገር ባዘይ ህይወቴ በቃኝ ለትዳሬም ለስራ ሌላ ስራ ለመስራትም ንብረትም ለማፍራትም በቃኝ በብዙ ነገር እረፍት ሰው ልጅ ንብረት ትዳር ከሁሉም ውጭ ሰው ልጅ እረፍት የሚያገኝበት ሞት ነው ከሞትክ በኋላ እረፍት ታገኛለህ አለች በቃ እሷ እንደዚህ አለች በጣም የሚያሳዝን ምንም እናውቀው ነገር የለም ቪዲዮ አየን በቪዲዮ ከሳቅታ ውጭ ምንም ነገር ከሷ ከልጅቷ ላይ ፊት የምታገኝ ነገር የለም ባዚህ ሰው በሚዲያ ስድብ ያረግም ትስቃለች እኔ ሰው ልጅ የፈለገ ሰው ብልም ፈጣሪ ትደርሳለች ያለኝ ቦታ ይደርሳሉ ትላለች ባዚህ ማለት የሱ መልስ አንድ ቀን ሰው እሷ ለሰው አንድ ቃል ስድብ ስትናገርም ቪዲዮ ላይ ማንም አይቻለው ምንም ሰው የለም ግን ፈጣሪ ቀን ቆርጧል ባዚህ ፈጣሪ ቀን ስለቆረጠለት ነፍሷ ይማር ይላልን ግን ቤተሰብም ሁሉም ቤተሰብም ወላሂ እኔ ምንም ነገር የለኝም ባዚህ በጣም የሰው ልጅ ሳቅ ውሸት መሆኑ ብቻ አየሁት ባዚህ ሰው ልጅ ሚዲያ ላይ ሲሳቅ ይሄ ሰው ልጅ በጥሩ ነገር ምንም ጭንቀት የለምም ሐሳብም የለምም ሰው ልጅ ማለት የሰው ልጅ ሳቅ ውሸት መሆኑ ሳላየት ቦሊ ላይ አየሁት ወላሂ ሁላችንም አላህ እሺ በጣም ብዙ ሰዎች እያደመጧችሁ ነው አይ ሆፕ እንደዚህ አይነት ውይይቶች መኖራቸው ሰዎች ከዚህ እናንተ ከምትናገሩት በመቀበል ነው ትንታኔያቸው የሚሰጡት እና መስመር ለማስያዝም ይጠቅማል አላስፈላጊ አሁን የተናገረችውን ያልሰማን ከምንተነተን እንደፈለግን ቅርበት ያላቸው ሰዎች እነዚህ ናቸው ከነሱ ውጪ ስለሆነው ስለተናገረችው ማንም ሊነግራችሁ አይችልም ይህንን ነው ማወቅ ያለብን ታፕታፕ እያደረጋችሁ ወደ ሌሎች ጉዳዮች እንሄዳለን ይህን ግን መጀመሪያ እንጨርስ ሊበን ኦሮሞ ጨርሳል አይደል ሊበን ገሎዳ ፌ ዱርሰላታ ፊ በየርቲ ኔትወርክ እንዲረክስ በቃ ኔትወርክ ሊያስቸግራ ስለሚችል ገሎ ባዱበት ባየ ነጋቡልተኒ ከሞልተኒ እንዴት ዋላችሁ ትንሽ ያው ከፍቶኛል እንደሰው በጣም ነው የምታሳዝነው ወጣት ልጅ ናት ገና ብዙ ያላየች ልጅ ናትና ይሄ ከፖለቲካ ጋር ከምንም ጋር የሚገናኝ ነገርም አይደለም የቦኒ ጉዳይ ቦኒ የመጣችበትን ህይወት ነው መጀመሪያ ማየት የመጣችበት ህይወት በብዙ ድካም በብዙ ልፋት በብዙ ጥረት እዚህ የደረሰች ልጅ ናት ዝም ብላ እንዳንዳንዶቻችን ወይ በንግግር ወይ ደግሞ በሆነ ነገር የመጣች ልጅ አይደለችም ለዚህም ተናገረው ነበር አሁን ቪዲዮዎቿን ወደ ኋላ ሄዳችሁ ብታዩ በብዛት የሚሰጣት ኮሜንት የሚነገራት ንግግር ሶሻል ሚዲያው ለሷ ጥሩ አልነበረም በቃ በጣም ይከፋት ነበረ በጣም ነበር የምታሳዝነው በቃ ህይወቷ ከለቀምት ጀምሮ ስትነሳ ብዙ መከራ ውስጥ ያየች ልጅ ናት ብዙ ይሄ ሴትነት ራሱ ምንድነው ብለስ ከምትገምተው ድረስ በዛ ውስጥ ያለፈች ልጅ ናት ቦኒ ህይወቷን ስታየውና የተረጋጋች የተጫወተች አንዳንዴ ማሽላ እያረረ ውስጡ ይስቃል እንደሚባለው እንደዛ አይነት ልጅ ናት በቃ በጣም ደስተኛ የምትመስል የምትስቅ የምትጫወት ኮሜንቶቿ ስር ደግሞ ሄዳችሁ ስታዩ በተቃራኒ ነው ሶሻል ሚዲያው ቦኒን የሚቀበላት ነገር ኢቭን ትላንትና ልሞት ነው ብላ እንኳን እንደዛ እየተናገረች ከስር የሚጻፉ ኮሜንቶች በጣም ነበር በቃ ጥሩ ያልሆኑት ይሰርባት ነበር ተሰደብ ምናምን ነበር ሰው ይጠግናል አንድ ቃል ሰው ይጠግናል አንድ ቃል ሰው ይገላል ገብቷል ብዙ የምንናገረው ነገሮች ይሄ ሶሻል ሚዲያችን አካባቢ ያለው ነገር ደስ አይልም በቃ ፖለቲካ ቦታ አለው እቺ ልጅ ብዙ ችግር አልፋ ከሊስትሮነት ተነስታ ሱስ ውስጥ ገብታ በረንዳ አድራ መከራዋን አይታ ነው ብላ ደግሞ ህይወት መስርታ ቢያንስ በቅርብ ጊዜ ሁሉ ነው ወደ ጌታ የመጣችው ጌታን ተቀብላ ተረጋግታ ህይወት ልትመሰርት የነበረች ልጅ ናት ትንሽ በቃ በራሷ ልፋት የመጣች ልጅ ናትና ትላንትና ብዙ ሞክረናል ብዙ ልጆች ጋርም ተደዋውለናል ሊደርሱላት አልተቻለም አመለጠች ኦልሞስት አሁን እንግዲህ 1 ሰዓት አካባቢ ነው አስክሪኗ ወደ ለቀምት ይሄዳል ወደ ሚኒሊክ ነው ያለው እና ቦኒ ሶሻል ሚዲያውን ያልተቀበላት በቃ እዚህ ጋር የሚወረወሩ ቃሎች እዚህ ጋር ብዙዎቹ ሊጠግን ይችላል ብዙ አንዳንዱ ይችላል አንዳንዱ አይችለው እሷ ደግሞ ረዳትም
ወንድምም ቤተሰብም እንደዚህ የሚያግዛትም ሰው አለ። በራሷ መንገድ ተፍጨርጭራ አዲስ አበባ ውስጥ የኖረች ልጅ ናትና ህይወቷ በጣም ያሳዝናል። ፖለቲካው ይቆይ እንደርስበታለን፣ ይደረሳል። ግን ቢያንስ እንደ ሰው እንዘን። በቃ አከነማት ተገዲኑ አከነማት ጢኖ ኦሮሞ ሙጫ ጢኖ ሙጫ ሬፉ ገናውል ከአጅርቱ አያኑሜ ከናፍ ትንሽ የእሷ ኢንቨስቲጌሽን ይፈልጋል ሳይሆን ኖ ትናገረው ነበር። ቦኒ ቪዲዮቿን ወደኋላ ሄዱ። በቃ ይሄ ቀን ይመጣል ብዬ አስብ ነበረ ነው ያለችው። ይሄ ቀን ይመጣል ግን በቃ ዛሬ ነው ቀኑ አለች። ስለዚህ ይሄ ማለት እቺ ልጅ በቃ አንደኛ ያለፈችበት ህይወት አለ። አሁን ደግሞ ሶሻል ሚዲያ የተቀበላት መንገድ አለ። አልፋ ደግሞ እሷ የምትኖርበት መንገድ አለና ትንሽ እንዘን፣ በቃ እንዘን፣ እንረጋጋ። ሁሉም ባለበት መንገድ የራሱን ኢንቨስቲጌሽን ያድርግን። ለሌሎቹን እናትርፍ። በቃ ቢያንስ ምንናገረው የምናወራው ነገር ትንሽ ጠንቀቅ እንበል። ሰውንም ስንናገር ትንሽ ጠንቀቅ ብንል የተሻለ ልሆናለሁ። ይሄው ነው። ሌላ ምንም ምለው ነገር የለኝም። ለዚሁ ነው። ቴንክ ዩ ገሉኮ ሊበን ቴዲ አመሰግናለሁ። በእውነት በጣም የሚያሳዝን ነው አንድ እህታችን በዚህ አይነት ሞት ህይወቷ ማለፉ። እኔም እንደ አያና ዛሬ ነው የሰማሁት። ከዛ በኋላ ነው ይሄንን ነገር ያየሁት። ዲቴል አላውቅም። አሁን እህታችን እንደምታውቀው እንደምታወራው ብዙ ስለሷ ማውራትም አልችልም ቢኮዝ ዛሬ ነው ያወቅኩትና ግን በልጅቷ አሁን ባሰማኸኝ የኦሮምኛ ስፒች ውስጥ እኔ ያነበብኩት ነገር አለ። ምንድነው መሰለ በድካም ውስጥ እየተመላለሰች እንደሆነ ንግግሮቿ ይገልጻሉ። በድካም ውስጥ ተመላልሳ ራሷን ለማጥፋት ደግሞ ኢሚዲየትሊ እንደወሰነች አይነት አይደለም። አስባበት አውጥታ አውርዳ የወሰነችው ውሳኔ ነው። እዛ ውስጧ የሚያወራው ነገር ስፒቿ ላይ ያለው ነገር ይሄ ኢሚዲየት የሆነ አክሽን የወሰደችው ሳይሆን አስባበት በደንብ አሁን ወንድሞች አሁን እንደተናገሩት ወደ ግራ ወደ ቀኝ ታይ ነበር ምናምን የሚባለው ነገር ልታይ ትችል ይሆናል እንጂ ግን ከዚህ ከድርጊቱ ጋርና እሷ ከምትናገረው ከእሷ ውስጥ ከሚወጡ ቃላቶች ጋር ግን አይገናኝም። ምክንያቱም ቃላቶቹ ምንድነው መኖር እንደታከታት በቃ ላይፍ የሪፒቴሽን እንደሆነ ምንም አይነት ነገር በቃ መሞት እንደወሰነች እንጂ ይሄ ተንደርድሮ የመወሰን ነገር አይደለም ያደረገችው ልጅቷ። ምን እንግዲህ ውስጧ ምን ነገር የቆየ ነገር ካለ አላውቅም። የሆነ ብቻ በዚህ ውሳኔ ላይ ኢሚዲየት አክሽን እንዳልሆነ አንብቤ ያለው እኔ በኦሮምኛው ስፒቿ ላይ እና በምንም ሆነ በምንም አሁን እቺ ልጅ ህይወቷ አልፏል። ፈጣሪ ነፍሷን አጸደ ገነት ያስገባው። በእሷ ላይ ምንም አይነት መጀመሪያ አያና እንዳለው ምናልባት በጎፈንድሚም የሆነ ቤተሰቦቿ የምንጠይቅበት አግባራጮች ካሉ በዛ እናደርጋለን። ግን በጣም ለኦሮሞ ልጆችም ሆነ ለሌላ ብሔር ብሔረሰቦች እዚህ ላይ መናገር የምፈልገው የዚች ልጅ ሬሳ ገና ወደ አፈር ውስጥ ሳይገባ ኮንስፓሬሲ ቲዮሪ ለመስራት ባንጥር ጥሩ ነው። ሁላችንም ነገ ምን እንደሚገጥመን አናቅም። መንገድ ላይ አሁን ወተን በሰላም መግባታችንም ስለማናቅ ሁላችንም ሟቾች ነንና ለዚች ጥለናት ለምንሄደው ምድር ጥልቅ የሆነ ተንኮል ባናስብ ብላለሁ። አመሰግናለሁ ቴዲ። ቴንክ ዩ ሊበን ከልብ እናመሰግናለን። ዱባለ እሺ፣ ሰላም ናችሁ? ሁላችሁም እንዴት ናችሁ? መጀመሪያ ለቤተሰቦቿ እና ለቅርብ ዘመዶቿ መጽናናትን እመኛለሁ። እንዲሁም ላዘናችሁት ሁሉ መጽናናትን እመኛለሁ። ይህን ነገር እኔ በሶስት መንገድ ነው ማየው። የራሴ የምደመድመው ነገር የለኝም። እንደዚህ ነው የምልበትን የምወስነው የምደመድመው ሪዛልቱ ይሄ ነው ከዚህ የተነሳ ነው ብዬ በፒክ የማደርገው ነገር የለኝም። በሶስት ጥርጣሬ ውስጥ ግን አያለው ይሄን ክስተት ማለት ነው። ከቪዲዮም የተነሳ በፊቱ ሶሻል ሚዲያ ላይ ኢንተርቪው ማድረጋ ነበረ ከባልተብዬው ጋር ማለት ነው። ሞኔት ቤክሳ የምትባል ዩቱብ ላይ ኢንተርቪው አድርጎ ነበረ። እዛ ኢንተርቪው ላይ ኦልሞስት ባልተብዬው አቢዩዝ የሚያደርግ ቃላቶችን ስጠቀም ነበረ።
ወይ ደግሞ ሞራሏን የምነካ ቃላቶችን ሲጠቀም ነበረ። አውቆም ይሁን ባላወቀ መንገድ ኢንተርቪውን ያደረጉት አንድ ላይ ነው። ኢንተርቪውን ማዳመጥ ትችላላችሁ፣ ወይ ያዳመጣችሁ ልትኖሩ ትችላላችሁ። እዛ ኢንተርቪው ላይ እንግዲህ በሶሻል ሚዲያ ነው ታዋቂ ጋዜጠኛ ነች ኢንተርቪው ያደረገችው። ብዙ ሰው አይቶታል። እዛ ላይ በሱ ባደረገው ነገር ብዙ ቡሊ ተደርጋለች። በዛ አላቆመም። በሶሻል ሚዲያ ቡሊ መደረጓ እሱን በማግባቷና ከኢንተርቪው በኋላ ብዙ ውርጅብኝ የወረደባት እቺ ልጅ ይህንን ተቋቁማ ስትኖር ማንም ሰው ሀይ ያለላት የለም ወጥቶ አንድም ሰው ለብዙ ሰዎች ድምፅ ስኮን ነበረ። እኔ እንኳ ድምፆኛ አላቅም ለሰው አክቹሊ ብዙ ሰዎች ግን ድምፅ ይሆናሉ። ለዚች ልጅ ግን አንድም ቀን ድምፅ የሆነ ሰው የለም። እቺ ልጅ ቡሊ መደረግ ከጀመረች ቆይታለች። እቺ ልጅ ሀስለር ነች። ብቻዋን ከመሬት ተነስታ ነው ለዚህ ለሶሻል ሚዲያ እውቅናም የደረሰችው። ባል ይዛ ጥሩ ለብሳ ለሰው አይንም የበቃችው በራሷ ጥረትና በራሷ ልፋት ነው። ይሄ ልጅ በዛ አላቆመም። ባልተብየው ሰሞኑን ባሉት ቪዲዮዎች ላይ ሁላ ሞራሏን ስነካ ነበረ። ማየት ይቻላል። እያንዳንዱ ቪዲዮ ኢንቨስቲጌት አድርጉላችሁ። እሱን በዚህ ክስተት ውስጥ እኔ እንዳንድ ሰው ተጠርጣሪ ነኝ። ሁለት ደግሞ የምጠረጥረው ነገር ከሶሻል ሚዲያ በምደርስባት ቡሊም እቺ ልጅ ራሷን ለማጥፋት ልትነሳሳ ትችላለች ብዬ ገምታለሁ። ለምን እቺ ልጅ በውበቷ ትሰደባለች፣ በእግዚአብሔር በፈጠራት ፍጥረቷ ትሰደባለች፣ ቡሊ ትደረጋለች፣ ባገባቿ ባል ቡሊ ትደረጋለች። እንግዲህ ተስጦአው ነው ለሶሻል ሚዲያ ሁሉንም ነገር ለሶሻል ሚዲያ ታቀርባለች። በዛ የሚወርድባት ውርጅብኝ ልነግርህ አልችልም። ቴዲ ኦሮምኛ ላትችል ትችላለህ፣ አያና ይችላል፣ ሶሬቲ አብዲሳ ያውቃሉ ይመስልኛል። ከ100 ኮመንት ውስጥ 99 ቡሊ ነው የምትደረገው እቺ ልጅ። አንድም ሰው ላይክ እኔ ኮመንት አድርጌ ላቅ እችላለሁ፣ በውስጤ ግን ላይክ እቺ ልጅ ለምን እንደዚህ ትሆናለች የሚል አስተሳሰብ ነበረኝ። እኔም እግዚአብሔር ይቅር በለኝ። ዛሬ በራሷ መንገድ ነው የምትንቀሳቀሰው። ሰው እንደኔ ይሁን ማለት የለብንም። አሁን እሷ አልፋለች፣ እግዚአብሔር ነፍሷን ይማሮ። ለምመጣው ትውልድ ላሉትስ እንዴት ይኮን ነው አሁን እኔ እዚህ ላይ ያነሳሁት ቡሊ መደረጓን ማለት ነው። በጣም ነው ቡሊ አይደለም ሌላ ያለፈውን ተውትና ይሄ የመጨረሻ ቪዲዮ ላይ እንኳ እንደዛ ብላ ስትሰናበተን የተኮመቱላት ኮመንቶች እዛ ያሉትን ሰላም በይልን፣ ምን ነው ቆየሽ ታዳ ቪዲዮን አረዘምሹ፣ እንደዚህ አይነት ኮመንቶች ነው እየተሰጡ የነበሩት። ለምን እንኳ ብሎ ይሄን አይል ቆም ብሎ የሚያስብ ብዙም ሰው አልነበረም። እዛ ኮመንቶች ውስጥ የምታይ ጭራሽ የሚያጣድፍባት ጭራሽ የሚያገፋፋት ኮመንቶች ናቸው የነበሩት። ይሄም መንስኤ ሊሆን ይችላል ብዬ ገምታለሁ። ሶስት ደግሞ በቪዲዮ ላይ አሁንም ባሏን እኔ ተጠርጣሪ የሚያደርገኝ ቪዲዮ መጨረሻው ላይ ለህዝብ ይቅር በሉኝ ብላለች። ህዝብን እወዳቸዋለሁ ብላለች። ለቤተሰቦቿ ይቅር በሉኝ ብላለች፣ እወዳቸዋለሁ ብላለች። ባሏን ግን እወዳለሁም እዛ ውስጥ አላነሳቸውም፣ ይቅር በለኝም እዛ ውስጥ አላነሳቸውም። ለምን የምለው ጥያቄ ይፈጥርብኛል። ይህንን የሚመጣው ኢንቨስቲጌሽን በህግም ሆነ በእነሱ ቅርበት ያሉት ሰዎች በሚወጣው ኢንፎርሜሽን ውለን አድረን የምንሰማ ይሆናል። እንደ ሰው ልጅ ነው እየተጠራጠርኩ ያለሁት። የመጨረሻ 2-3 ቪዲዮ ላይ ባሏን እንድጠረጥር ያደርገኛል። እኔ አንዳንድ ሰው ማለት ነው እቺ ልጅ የሆነ ችግር አለባት፣ እኛ ያልተረዳናት። ለምን ከ2-3 ቀን በፊት እየተሰሩ ያሉት ከመዝሙሩ ጀምሮ የተሰሩት ያሉ ቪዲዮዎች የሆነ መልእክት አላቸው ለሚከታተሉ ሰዎች፣ ቅርበት ላሉ ሰዎች። ለሷ አይ ዶንት ኖ ምን አይነት ስሜት እንደምፈጥርባቸው አሁን ላይ ሆኖ እነዛን ቪዲዮ ሲያዩ። እሱንም ለኢንቨስቲጌሽኑ መጨረሻ እተዋለሁ። ግን እንደ አንድ ሰው አሁንም እሱን ደግሜ እዚህ ጋር ጠረጥረዋለሁ ማለት ነው። በተረፈ እባካችሁን ለቀረው ላይክ ወጣቶች የሚሆን ትልቅ ሰዎች የሚሆን ሶሻል ሚዲያ ቡሊንግ ይቁም። እቺ ልጅ ላይ ጾታዊ ቡሊንግም ደርሶባታል። በጾታዋ የተነሳ አፍሽ ሰፊ ነው፣ እንደዚህ ነሽ እየተባለች ሁሉ የተሰደባለች። ለቀሩት እህቶቻችን ወንድሞቻችን ይሄ ሶሻል ሚዲያ ቡሊንግ ብቀር ጥሩ ነው ብዬ አስባለሁ። ሁለት የመጨረሻ መልእክቴ ደግሞ አያና አንስቶታል። ይሄ ሜንታል ሄልዝ
ሰዎችን ላይክ ስፔሻሊ ቅርብ ያለን ሰዎች የሰዎች ጸባይ በሚቀያየርበት ሰዓት የሰዎች ውሎ ላይክ ጥሩ ያልሆነበት ሰዓት ላይ በቅርበት እንከታተላቸው እንጠይቃቸው ላለው አመሰግናለሁ። ታንክ ዩ ዱባለ ከልብ እናመሰግናለን። ሶሪቲ ምናልባት ከዚህ በኋላ መግባት አለባቸው የምትሏቸው ሰዎች ከሌሉ በስተቀር እዚህ ያላችሁ እስቲ ይላላችሁ የኦሮሞ ወገኖቻችን ወንድሞች እህቶቼ እንቋጫለን። መግባት አለበት እንትናን የምታስገባው የምትሉት ካለ ግን ሞዴሬተሮች ያስገባሉ። ሶሪቲ ምን ትያለሽ እህታችን? ቴንክ ዩ ቴዲ። ሰላም ሁላችሁም ሰላም። በመጀመሪያ እህታችን ቦኒ ነፍስ ይማር፣ ለቤተሰቦቿ መጽናኛትን ይስጣቸው። ሌላውን ነገር ግን ልናገራቸው አስቤ ሪኩዌስት ያደረኩትን ነገር ጠቅላላ ባለ ተናገረው። እኔም ከዛ ውጭ የምጨምረው ነገር የለኝም። ስትረስ ማድረግ የምፈልገው ነገር ግን እኔም እንደ ማንኛውም ሰው እችን ልጅ ዛሬ ነው እውነት ለመናገር በደንብ ያወቅኳትም ይህን ዜና ከሰማሁ በኋላ ካየሁት ነገር የተረዳሁት ግን 100% እሱንም ተጠያቂ መጠየቅ ያለበት ምላቸው ሪዝኖች አሉኝ። ምክንያቱም አንድ ትዳር ውስጥ ባለ ትዳር ሆነ አንድ ቤት ውስጥ ስትኖር አይ ቲንክ ስለሚስትህ አንዳንድ ነገሮችን ማወቅ አለብህ አይደለ? ሜንታል ሄልዝ ችግርም ካለ እንዲህ አይነት ሳይኖች ሲኖሩ የምታውቃቸው ነገር አለ። እዚህ ቪዲዮ ላይ ራሱ ሲምፕሊ ዛሬ የሰራችው ቪዲዮ አንደኛ ላይክ ያደረገው ባለቤቷ ነበረ። ያም ስክሪንሻት ተይዟል አለ። ራሴን አጠፋለሁ ብላ እንደዛ አይነት ኢሞሽናል የሆነ ቪዲዮ ሰርታ ገመድ ይዛ ያለችን ሴት ባለቤትህ እንደዛ አድርጋ ብታይ እንዋጥ በምን አይነት ሜንታሊቲ በምን አይነት ጭንቅላት ነው ላይክ አድርገ የምታልፈው? ወይም ቪዲዮን ማለት ነው አለ ተይዟል፣ ስክሪንሻት አለን ማለት ነው ኦፊሻሊ እሱ ፔጅ። ከዛ ውጭ ደግሞ she was actually crying out loud። ሰፋ አድርጋችሁ ካሰባችሁ ማንኛውም ሰው ራሱን ከምር ማጥፋት የሚፈልግ ሰው ተናግሮ አይደለም የሚያደርገው፣ በድብቅ ማንንም ሳያሳውቅ ጸጥ ብሎ ነው የሚያደርገው። እች ልጅ ሚዲያ ላይ መታ ላይቭ ገብታ ነበረ ከ3-4 ሰዓት በፊት እንትን ከማለቷ በፊት ላይቭ ላይ ነበረች። ቪዲዮን ከሰራች ከ3 ሰዓት በኋላ ነው ራሷን ያጠፋችው። ስለዚህ እንዴት ነው አትሊስት ሌላ ሰው ይቅር የሩቅ ሰው ጓደኛ ዘመድ አዝማድ ኦኬ፣ ባለቤቷ ግን እንዴት ነው ሊያተርፋት ያልቻለው? በሰዓቱ ያልደረሰላት ነው የኔ ጥያቄ ማለት ነው። ኩዌስችን እሱ ላይ ሬዝ እንዳደረግ የሚያደርገኝ። ሌላው ነገር ደግሞ ሳይበር ቡሊንግ እሱም ወንድሜ እንዳለው በጣም አንደርስትሜት ይደረጋል እኛ ሶሳይቲ ውስጥ እኛ ኮሚኒቲ ውስጥ ሳይበር ቡሊንግ በጣም ነው ኢግኖር የሚደረገው። አዝፍ ምንም ነገር ሊፈጥርብህ አይችልም። ወይም ደግሞ የተለምዶ አባባል አለኛ ምንድነው የአባባል የሆነ ቴክ ስኪን ከሌለህ መቋቋም ማትችል ከሆነ ሶሻል ሚዲያ ላይ መምጣት የለብህም፣ ወይንም ደግሞ ሶሻል ሚዲያ ላይ የሚደርስብህን ውርጅብኝ፣ ስድብ፣ አጸፋ ምናምን መቋቋም ማትችል ከሆነ ሶሻል ሚዲያ ላይ መምጣት አልነበረብሽም የሚባል የተለምዶ አባባል አለ። ያ ስለሆነ ብቻ እዚህ ጋር እኔ ሶሻል ሚዲያ ላይ ራሴን ይፋ አድርጌ ስመጣ ኤኒበዲ ከን ሴይ ወትኤቨር ማንኛውም ነገር ሰው ሲለኝ ቴክ ስኪን አድርጌ ጠንከር አድርጌ ችዬ ማለፍ አለብኝ ማለት አይደለም። እኔ ልችል እችላለሁ፣ እህቴ አንዷ ደግሞ ላትችል ትችላለች፣ አንተ ልትችል ትችላለህ፣ አያና ላይችል ይችላል። የተለያየ አቀባበል ነው ያለው ሰው። ሲምፕሊ ኢግኖር አታድርጉ እንዲህ አይነት ነገር። ሳይበር ቡሊንግ እኔ አይቻለሁ። ልጅቷ ዩ ካን ሲ ኢት ኦን ሄር ፌስ በምትናገረው የስንብት ቪዲዮ ላይ ሁሉን ነገር እለዋ ላይ ታነበዋለህ ማለት ነው። እዛ ስር ሄደው ሴቶች፣ እኔ የሴት ኮሜንት አይቼ በጣም ነው የደነገጥኩት። አንቺ ሙቺ በኦሮምኛ ነው አቲዱ ይገሩ ለኮፍሰ ጃርሰኬ ናፍኬኒ ዴሚ ብላ የጻፈች ሴት አለች። ምን ማለት ነው? አንቺ ሙቺ ግን የባለቤትሽን ስልክ ቁጥር ስጪኝ ከመሞትሽ በፊት ብላ የጻፈች ሴት አለች። ያስደነግጣል እንዲህ አይነት ነገር ስታይ ማለት ነው። አፍጥኙ ምን አሁን እሱ የተነተናቸውን ነገሮች ብዙ የሚያስደነግጡ ነገሮች አሉ እዛ ጋር የምታየው እና ምን ያህል እንትን ነው ጭካኔ ነው እያመጣን እያሳየን ያለ ነው። እና ሜንታል ሄልዝም ኢግኖር መደረግ የለበትም። ቴራፒ ኢግኖር መደረግ የለበትም። አክሰሱና እንትኑ ያለው ሰው ቴራፒ፣ ካውንስሊንግ፣ ጭንቀት ነገር ያለበት ሰዎች ሰውን ማናገር
ሄልፕ ሴክ ማድረግ ምናምን እንደ ቅብጠት ነው የሚታየው እኛ ኮሚኒቲ ላይ። እንደዛ መታየት የለበትም። ሜቢ እቺ ልጅ ቀኗ ነው ኦኬ። ግን የዛን ሰዓት ላይ የምታወራው ሰው ወይም ደግሞ ግብ ፈጥሮ ደርሶላት ሄዶ የሚያተርፋት ሰው ቢኖር ሜቢ ልትተርፍም ትችል ይሆን ነበረ እና ኢግኖር መደረግ የለበትም። አዌርነስ እንፍጠር። አሁን አንዳንዶችም አይቻለው ትረፍበት በቃ ምን አስፈላጊ ነው አይወራ ነው አልፋለች ነፍሷን ይማር። ግን ደግሞ ለሚቀጥለው ሰው ለሚቀጥለው ትውልድ የምትቀጥለዋ ደግሞ ሌላ እህታችን ተጨንቃ ያለች ልትኖር ትችላለች። እንዲህ አይነት ውሳኔ ለመወሰን የተዘጋጁ ሰዎች ሊኖር ይችላሉ። ለእነሱ ሲባል እንዲህ አይነት ነገርን አናበረታታ። መወራቱ እስናት አባውት ብሌም እየተደረገ ያለው ሰው የለም። ቢካዝ ምንም ኤቪደንስ የለም እጃችን ላይ ሰንበዲ ላይ ፖይንት ማድረግ አንችልም። ግን ለእንደዚህ አይነት ነገር ራሳቸውን አዘጋጅተው የተቀመጡ ሰዎች ሊኖሩ ስለሚችሉ መወራቱን አትጥሉት። አዌርነስ መፍጠር ነው። ከምታክቱ ማውራት የምትችሉት። እኔ ፐርሰናሊ ራሴ አም አቬለብል እንደዚህ አይነት የጭንቀት እንትን ውስጥ ያለች እህቴ መታ ብታዋራኝ ባወራት በደስታ እንደው ምንም ላረግላት ባልችል ቁጭ ብዬ ላዳምጣት እችላለሁ። ያችን ሞመንት ልታልፋት ትችላለች፣ ስላወራች ብቻ ማለት ነው። ከውስጧ ስላወጣችሁ ያችን ሞመንት ልታልፋት ትችላለች። ሜቢ አይ ካን ቢ ዜር ፎር ዩ ጀስት ቱ ሊስን። ምንም ባላረግል ላዳምጥ እችላለሁ። ዘመድ አዝማድ ጓደኛ ዝም ብሎ የሚጮ ቬን ተጋረጉ ራሱ ሊያልፍላቸው ይችላል ያችን ሞመንት። ሶ የሚያስፈልጋት በሰዓቱ ከማንም በላይ መድረስና መኖር የነበረበት ባለቤቷ ነው። አልነበረም። ሜንሽን አድርጎታል። ኢንተርቪውም ያየሁት እኔ ዛሬ ነው። ሞኔት ጋር የሚያደርገውን ኢንተርቪው አላቅም ነበረ። ዛሬ ግን አይቻለሁ። ኮምፔር እያደረገ ሁለት ሴቶችን እችኛዋን ካገባው አይ እችኛዋ ቦኔ ራሴን አጠፋለሁ ራሴን ገላለሁ እያለች ነው ምናምን፣ ያችን ከመረጥኩ ደግሞ እንደዚህ ሜንታሊ የሆነ ቶርች የሚያደርግህ ነገር፣ የሴትን ልጅ ሞራል የሚነካ ነገር ዊክ ከሆንኩኝ ይሄ ነገር ውስጤ ይገባና ሞራሌ ይወድቃል። ሴት ልጅ ደግሞ ሞራሏ ሲወድቅና ውስጧ ሲንከሸከሽ የምታደርገውን ነገር አታውቅም። ስፔሻሊ በወንድ ማለት ነው። ኮምፔርድ ስትደረግ በሴትነቷ ውስጧ ሲገደል የምታደርገውን ነገር ብዙ ጊዜ አታውቅም። ሶ ሺ ኒድድ ሂም ሞር ዛን ኤኒባዲ። ከማንም በላይ እሱ ነበር የሚያስፈልጋት፣ ከማንም በላይ። when she made that video እቺ ልጅ she was crying out loud for help ነው እየጠየቀች የነበረው። አንፎርቹኔትሊ የሚያውቋት ሰዎች በአካባቢው ያሏትም ሰዎች ፌል አድርገዋታል። ከማንም በላይ ግን her own husband ፌል አድርጓታል ማለት ነው። እሱ ደግሞ he did not fail her today, he failed her that day። ኢንተርቪው ያረገ ቀን እዛ ሚዲያ ላይ የሰጣቸው ወርዶች፣ ስለሷ የተናገረው ነገሮች የዛን ቀን ነው ፌል ያደረጋት፣ not today። የሞተች ቀን ብቻ አይደለም ሜንታሊ የዛን ቀን ገሏታል እቺ ልጅ። ዛሬ ደግሞ በሚያስፈልጋት ሰዓት በመድረስ ባለበት ሰዓት ደግሞ ዛሬ አልደረሰላትም ማለት ነው። እሷ ነፍሷን ፈጣሪ በሰላም ያሳርፋት። ለሚቀጥለው ግን እህቶቼ በፈጠራችሁ ለምታልፍ ሞመንት ብላችሁ ራሳችሁን አትግዱ። ፈልጉ። የሚያዳምጣችሁ ሰው የሚያወራችሁ ሰው በአካባቢያችሁ ላይ አንድ አታጡም ቢያንስ ማለት ነው። አንድ ለጊዜው አብራችሁ የምትጮሁበት የምታለቅሱበት ትከሻ ላይ ሄዳችሁ የምትሉበት ሰው አንድ አታጡም በዙሪያችሁ። ፈልጉ። እስና ወርዘት እቺ ልጅ አሁን አለፈች፣ አባት የላትም። ያቺ ምስኪን እናቷ ግን እድሜ ልኳን ስታለቅስ ትኖራለች ማለት ነው እስክትሞት ድረስ። ስለዚህ ለሚያልፍ ቀን ለምታልፍ ሰከንድ ብላችሁ ራሳችሁን እንትን አታድርጉ፣ ህርት አታድርጉ። just find somebody ስትሬንጀር ሶሻል ሚዲያ ላይ ፈልጋችሁ ጸጥ ብላችሁ አውሩ። እዚህ ላይ መታችሁ ላይቫችሁ ከፍታችሁ ጩሁና ይውጣላችሁ። ያቺ ታይም ማለት ነው። ታይማ ታልፋለች፣ ሞመንቷ ታልፋለች። የማይሆን እርምጃ አትውሰዱ ነው የምለው። አመሰግናለሁ ስላስገባኝ ቴዲ። አንድ የረሳሁት ነገር ልጨምር፣ አንድ ደቂቃ። አንዴ ይሄ ለመሰለ በጣም ጠቃሚ ስርዓት ያለው ውይይት ነው። በጣም ከምንም ጊዜ በላይ ውይይቶቻችን እንዲህ ነው መሆን ያለባቸው። የሚያደምጡን ሰዎች የሆነ ነገር ማግኘት አለባቸው። ምንድን ነው ከቦኒ ሞት ያተረፍነው ነገር? ምንድን ነው መማር ያለብን ነገር? እንደዚህ አይነት ናቸው። ሌላ ቦታም ቤት ከፍታችሁ ስትወያዩ ሴራውን ምናምን ሳይሆን በተለይ ሴቶችን በዚህ ጉዳይ ላይ ገብታችሁ የምትናገረውን ንግግር ቃል በቃል ለትውልዱ አስተማሪ የሆኑ ነገሮችን እየነቀሳችሁ አውጣችሁ እንድትነግሩን ያስፈልጋል። የገባችሁ ሰዎች አማንና ዋንጋሪ እንዲሁም ደግሞ ምስራቅ አፋን ኦሮሞ ተናጋሪዎች ናቸው። አፋን ኦሮምኛ ይቅርታ አሜን
ሚል ነው። ሰላማችሁ ይብዛ። እኔ ኦሮምኛ ተናጋሪ አይደለሁም፣ ይቅርታ የቴዲ። ኦኬ፣ ግን ኦቨሮል ታሪኩን አውቅሽዋል? ሰምተሽዋል? እንደ ማንኛውም ሰው ሰምቻለሁኝ። እኔ ብዙም አልናገርም አክቹሊ ሴት ስለሆንኩ። አንድ ነገር ልጨምርልህ ኢንፎርሜሽን እንደሆነ በጣም ችግር የለም። መጨረሻ ሰመራይዝ የምታደርጉበትን ደቂቃ ስለምሰጣችሁ ያላወራችሁ ይወዳለሁ። ሌላ ሰው አስገባ። አያና ቴንክ ሸለተ የምታስተላለፉትን መልእክት ሰምተን እንቋጨዋለን። በከባድ ጥንቃቄ በሚያስፈልገውን ንግግር ነው። ያዘኑ ቤተሰቦች አሉ። እነሱ የግድ ያደምጣሉ እርግጠኝነት። ስለዚህ ኃላፊነት እንደሚሰማን ሆነን ነው ቃላቶቻችን፣ ምርጫችን ላይ ከፍተኛ ጥንቃቄ ያስፈልጋል። እንደዛ አይነት ሰዎችም ስለሆናችሁን ያስገባችሁ ከልብ አመሰግናለሁ። ዱባ የመጨረሻ እድል ስለምሰጥ በዛ ላይ ታወራለህ፣ ችግር የለውም። እዚህ ጋር አይ ቲንክ 3 ዶት ይታየኛል። ምናልባት ኦሮምኛ ተናጋሪ ከሆነ ኦሮምኛ ተናጋሪ እና 3 ዶት ኦሮምኛ ሰማለሁ ግን መናገር አልችልም ፍሉንትሊ። አስሎንጋስ ነገሩን ተረድቻለሁ እና በዛ ዙሪያ ሌሎችም ካሉት ጋር ዋንጋሪ ነው። አያና ስለንተን ስላለ አያና ይናገርና የሚጨምረውን ነገር ከዛ ዋንጋሪ አሜን። ለኔ ተሰጠኝ ቴዲ መጀመሪያ ቆይ ከእናንተ በፊት የገቡ ሰዎች እድል ያገኙና ኦኬ ያውሩ። ፖለቲካ ስላልሆነ ችግር የለውም። ሀሳባቸውን ምስራቅ እንትናት ሲንጋብ ስለሆነች ለምስራቅ ቅድም ሰጥ። ምስራቅ አሜን እና 3 ነጥብ በዚህ ጉዳይ ላይ ሀሳባችሁን ሰጡና ከዛ ከአያና ጀምሬ ለሁላችሁ በቃ ከዚህ በኋላ የመጨረሻ ነው ሰመራይዝ የምታደርጉበትን የተወሰነ ደቂቃ ሰተን እንቋጨዋለን። ይህን ጉዳይ ዴቨሎፒንግ ስቶሪ ስለሆነ የሚመጣውን ነገር ደግሞ እየተከታተልን የምናወራ ይሆናል። እሺ ምስራቅ ምን ትያለሽ? ሰላም ደህና ይስጥልኝ። መጀመሪያ ለሁላችንም ለቤተሰብም እኛ ሚዲያ ላይ ላለንም እውነት በጣም ሾክ የሆነ ነገር ነው። በጣም የሚያሳዝን ነው የሆነው ነገር። ይሄ ነገር መቆም አለበት ብዬ ማስብ ነው። ለምን በተለይ ሴቶች ላይ ብዙ የተለያየ ድንጋዮች ይወረወራል ከሰውነታችን ጀምሮ ካካሄዳችን ብዙ ነገር። ይሁን እንጂ እኔ ስለ እህታችን መናገር የምፈልገው እውነት ከልጅነቷ ጀምራ ብዙ ስቃይ አይታ ተቋቁማ ራሷን ለመቀየር ሊስትሮ ሁሉ እስከምትጠርግ እዚህ ቦታ የደረሰች ናት እህታችን። በሃይማኖቷ እንኳን በጣም ጠንካራ ወደ ጌታ በጣም ጠንካራ የሆነች ሴት ናት። በጣም የሚያሳዝነው ወንድሜ እንኳን ተናግሯል። አሁን ከሞተች በኋላ ራሱ ብዙ ወንዶች ይህ ያልተባለ እንኳን ሞትሽ እያሉ ነው እየጻፉት ያሉት ማለት ነው። በአፋን ኦሮሞ በገዱቴ እንኳን ሞትሽ እንኳን ሄድሽ እያሉ ማለት ነው። ከዚህ በፊት እሷ የዛሬ 2 ወር 3 ወር ይመስለኛል አልቅሳ ነው የሆነ ሰው በኮመንት አንቺ ሞተሽ መች ነው ምናይሽ ብሎ ነው አንድ የሆነ ወንድ ልጅ ኮመንት የሰጣት ማለት ነው። አልቅሳ ነው ምን አረኩኝ ብላ ማለት ነው። እንደዛም የሆነ ሽማግሌ አምጥተውት ቢያንስ ወደ 80-90 ዓመት እድሜ የሚሆን ሽማግሌ አምጥተው ያን በዛ ሽማግሌ ሲያስረግሟት ነበረ ማለት ነው። ሲያስረግሟት ደግሞ ሆድሽ ውስጥ ያለው ልጅ ራሱ ይሙት አትኑሪ በቃ በጣም የሚያስጠላ እርግማት የሆነ ወጣት ልጅ ይላል። ሽማግሌው ደግሞ ከሱ እየተቀበለ ሽማግሌውን ሪኮርድ እያደረጉት ማለት ነው እዚህ ሚዲያ ላይ። በጣም ስቅስቅ ብላ ነው ያለቀሰችኝ። ምን አረኩኝ ምን በደልኳችሁ እያለች ማለት ነው። የሚገርመው ነገር አንድ ቀን ከአፏ ስህተት ነገር ተናግሮ አያውቅም። እወዳችኋለሁ ነው የምትለው ሁሉ ጊዜ ማለት ነው። እና አሁን ለኔ እንደኔ አሁን ዛሬ ኦኬ እቺ ልጅ መቼም ሰውን የሚገልሰው ዛሬ ተነስቶ ዛሬ አይደለም አስቦበት ብዙ የተለያየ ነገር ኖሮባት ሊሆን ይችላል ብዬ ነው ማስበው። ሚዲያ ላይ ያለን ሰው ቴዲ ካንተ ጨምሮ ታያለ። ሚዲያ ላይ ያለን ብዙ የተለያየ ነገር ያስጨንቀናል። ላይፋችን ሚዲያ ላይ ያለውና ቤት ውስጥ ያለው ላይፋችን አንድ አይነት አይደለም። እቺ ልጅ እዚህ ውጪ እንደዚህ እየተረገመች እንደዚህ እየተሰደበች እንደዚህ እያስጨንቋት
ቤቷ ውስጥ ደግሞ ስትሆን ሰላም ማግኘት ነበረባት። ሰላም ግን ያላት አይመስለኝም። ለምን ካልክ አሁን ብዙ ቪዲዮዋን ስታይ እሷ ናት በቃ ይሄ ልጁን ባሏን ራሱ የምታንከባክበው ወደ ሚዲያ ብዙ ነገር የምትሰራው ምን እንደምትወደው ስም እያወጣችለት እያቆላመጠችው ማለት ነው። እሱ ግን እሷን ተጠቅሞ በዚህ ሚዲያ ላይ ለምን ካልክ እሷ ከተዋወቀ ወዲህ ነው በዚህ ሚዲያ ላይ በጣም የታወቁት። አሁን ለምሳሌ ከትላንትና ወዲያ ማታ ከመሞቷ በፊት አንድ ቪዲዮ ሰርቷል። ማታ ማለት ነው እሱ ፔጅ ላይ ነው ያለው እና ሙዚቃ ምንድነው ጎስፕል ሶንግ እየዘፈ እንትን እያለች ነውና ና ብላ ትጠራዋለች። ና ከኔ ጋር ብላ ማለት ነው። የሆነ ፓክ እያደረገ ካሜራ ይሁን አላቅም አልመጣላትም። ኢሚዲየትሊ ታለ ከፊቷ ሰላም እንደሌላት ተቀያየረ። በቃ ቅድም ደስ ብሏት ስትዘምር የነበረች ልጅ ተወች መዝሙሩን ተወችና ወደሱ ዞረች። በቃ አለቀ ማለት ነው። ዛሬ ደግሞ ቢያንስ 3 ሰዓት ይሆናል ቪዲዮ የተቀዳው ራሴን ገላለሁ ብላ ገመድ ይዛ ያውም ሻንጣ ደግሞ አለ። አይታችሁ እንደሆነ በዛ ቪዲዮ ውስጥ ፓክ የተደረገ ሻንጣ አለ። ከቆመችበት ሱራ ወደዛ ስታይ ወደ ሩቅ እግሯ ስርና እዚህ ጭኗ ስር ወደ ታይ ስታይ ፓክ የተደረገ ሻንጣ አለ። የታለ ጎረቤት? እነኚህ ሰዎች ቢዝነስ አላቸው፣ ፎቶ ቤት ቢዝነስ አላቸው። ብዙ ሰዎች ናቸው ከነሱ ጋር ያሉት። የታሉ እነዛ ሁሉ ጓደኞች? የታሉ ጎረቤት? እሱ ኦኬ ቤት ላይኖር ይችላል። እንዴት እችን ልጅ ረስኪው ለማድረግ የብዙ የተለያየ ቦታ እንዴት አልደወለም? ራሱ ሩቅ ሊሆን ይችላል። ሰው እንዴት ሰብሮ ህይወታን አላዳናትም? ይሄ ራሱ መጠየቅ አለበት ብዬ ነው እኔ እንትን የምለው ማለት ነው። ብዙ የህዝቡ ቡሊነት ብቻ አይደለም። እቺ ልጅ እቤት ውስጥ ትሰቃያለች። እንደምትሰቃይ ደግሞ ያሳያል። ብዙ ሰዎች የሚቀኑባት እሷ ለማስተማር ነው። የምትናገሩን ቃላቶች በሙሉ እውነት ለመናገር መቼም ኢትዮጵያ ውስጥ ስለሆነና አፋን ኦሮሞ ስለሆነ ነው እንጂ ኢዝ አ ሎት ኦፍ አፕሊፍቲንግ የሆነ ነገሮች ናቸው ለሴቶቹ ለሚሰሩት ስራ ሰው እንዲሰራ ለምትናገረው ነገሮች ማለት ነው። እና በጣም ያሳዝናል። እኔ ቡሊ መቆም አለበት። የሰው ልጅ እዚህ ላይ ሲመጣ አውቃለሁ ብዙ ሰው ስለ ህይወታችሁ አምጥታችሁ እዚህ ላይ አትዘርግፉ አትናገሩ ይላሉ። እንዴት አርጋ አትናገርም? ሰው እኮ ከኔ እንዲማር ብለህ ነው የምትለው። ብዙ ነገር የምትናገረው እንድትሰደብና ቡሊ እንድትደረግበት አይደለም። ያ ብቻ አይደለም። ሰርጓን ያረገች ቀን የሚገርም ነገር አፏን ሰርክል እያደረጉ የሰርጓ ቀን ቢያንስ 1 ሳምንት ሙሉ ነው አጀንዳ የሆነችው። ሴቱ ወንዱ ሳይቀር ሚዲያ ላይ ያለው ሰው 10% ብቻ ነው እንኳን ደስ ያለሽ ያላት። ምጥጥ አርጎ ሲሰድቧት ማለት ነው። አሁን ከትላንትና ወዲህ እንኳን የሆነ ልጅ አፏን ሰርክል አድርጎ አሁን እንዲሆነሻል እንደዚህም እየሰፋ ነው አፍሽ እየሰፋ እየመጣ ነው ብሎ ማለት ነው። የሚዘገንን በቃ የሚጽፉት የሚሉትን ነገር ሲጋቡ አሁን እንግዲህ እቺ ልጅ ጠንክራ ነው ጋብቻ የፈጸመችው። ቻል ብትሉ እኮ መኖር ትችላለች። ያ ብቻ አይደለም፣ ባለባበሷ እንደ ወንድ ትለብሳለች ብሎ ቡሊ ያልተደረገችው ነገር የለም እዚህ ሚዲያ ላይ ማለት ነው። እና ብዙ ነገሮች ናቸው ቴዲ። ይሄ እኔ እና ያና አሉ እህቴም ገሎኮ አሉ። እነሱ ናቸው ከኛ የበለጠ ከህግ ጋርም ከፖሊስ ጋርም ብዙ የምታውቁ ነገር አለ። እነኚህ ሰዎች እንኳን መጠየቅ አለባቸው፣ ኢንተርቪው መደረግ አለባቸው። እቺ ልጅ ላይ ምንድነው የደረሰው? ምን አይነት ቡሊ ነው? ያ ብቻ አይደለም። ተጋብታ በሰላም ከተቀመጠች በኋላ ቴዲ ኤክስ ገርል ፍሬንዱ በሚዲያ መጣች። ተጋብታ ከኖሩ ሰላም እየኖሩ እያለ ማለት ነው። ሚዲያ ላይ ከመጣች ልጁ ማከላቸው ቆሞ አምጥቷት ከሷ ጋር ፎቶ ተነስቶ እታያለ። ሚዲያ ላይ ህዝቡ ደግሞ እንደገና የሰውን ባልወሰደሽ ብሎ ምጥጥ አርጎ ሲሰድባት ነበረ ማለት ነው። የኢንተርቪውን ተው። ያ ኢንተርቪው ባይ ዘ ዌይ ኢስ አ ዌክ አፕ ኮል። እውነት ስማርት ብትሆንና እውነት ራሷም ምስኪን ባትሆን ልጅ
በአን ኢንተርቪው ከዚህ ልጅ ጋር ያደረጉትን ኢንተርቪው ራሷን ሰጥታ ነው። እሱ ግን ራሱ ሰጥቶ አይደለም። ብዙ ነገር ይነበባል፣ ብዙ ነገር ይታያል እና ብዙ ነገሮች ናቸው። ልጅቷ ራሷ ያቺኛዋም ወጣ እስከምትችል ድረስ ቡሊ አድርጋት ነው ተመልሳ የት እንደገባች አላቅም ሄደች ማለት ነው። በጣም አመሰግናለሁ። ብዙ ማውራት አልፈልግም። በጣም ነው የተሰማኝ እውነት ለመናገር የኛ ሰው ሁሉ ጊዜ ሴቶች እንደዚህ እናት እንዩል እሱም 23 ዓመት እድሜ ነው እሷም 23 እድሜ ናት። ሜቢ ናው they will be around 24 ሊሆኑ ይችላሉ። እናትህ ናት ብሎ ለአንተ አትገባህም እኔን አግባ ወንድና ሴቱ እንደዚህ ሲረበረብባት የነበረ ማለት ነው። ልጅቷ አንድ ቀን እኔ እኮ 24 ዓመት እድሜያችን አንድ ነው ያለች ግዙፍ ስለምትመስል እናትህ ናት እያሉ ማለት ነው። ለሱ ደግሞ ያ ብቻ አይደለም ቴዲ። አሁን የኛ ወንድም አለ አንድ ማን ነው ናዝር አኖሌን ታውቀዋለህ? ናዝር አኖሌ ሚስቱ ሁሉ ጊዜ ሰው እንደዚህ በሚዲያ ሲሰድቡ ምን ያደርጋል? ወጥቶ ነው ዲፌንድ የሚያረጋት ሚስቱን። ወንድ እንደዚህ ነው ማድረግ ያለበት። ይሄ ሰውዬ አንድ ቀን አይተናናቅም። እቺ ልጅ ቢያንስ 1 ዓመት ተኩል 2 ዓመት ቡሊስ ከምትደረግ ድረስ አንድ ቀን አንድ መስመር ወይ አንድ ቪዲዮ ሰርቶ ዲፌንስ ያረጋት አላየንም። አይ ቲንክ ሂዝ ኢንጆይንግ። ለምንድን ነው ባል ማለት ሚስት ማለት ለምንድን ነው በዚህ ሚዲያ ላይ እስካለን ድረስ ደግሞ ዘመዶቻችን፣ ጓደኞቻችን፣ ባሎቻችን፣ ሚስቶቻችን ዲፌንድ ማድረግ አለባቸው ማለት ነው። ምኑ ነው ወንድ የተባለው? ወንድ ከሆነ ድረስ እቺ ልጅ ዲፌንድ የማያደርግበት ምክንያት የለም። ከሱ ላይ ምንም ነገር የለም። ይሄው ሰዎቹ ደግሞ ዛሬ እንደሚናገሩ እሷ ገላለሁ ራሴን ስትል ወጥቶ ኡኡ ብሎ ከመጫው የሷን ቪዲዮ ላይክ ያደርጋል። ሂጅና ራስሽን ግደይ ብሎ ማለት ነው። በጣም ያሳዝናልና በጣም አመሰግናለሁ ስለዳመጣችሁ። ቴንክ ዩ ምስራቅ። እሺ ዋንጋሪ ምን ትላለህ? ኦኬ ቴንክ ዩ ሴዶ። እኔ በእውነት ቅድም እና አንተ እና አያና ስታወሩ ነው የሰማሁትና እናንተ ወጥቼ የእሷን ቪዲዮ ገብቼ መከታተል አይችል ልረዳ የቻልኩት። በጣም ተሳዝን ልጅ ናት። በህይወት አውረድ ያለፈች እና መጨረሻ ላይም ትንሽ ህይወት ተሳክቶላት እንደ ባንድ ንግግሯ ላይ ምን ትላለች? አሁን ድሮ መደቤ ላይ ነበረ ምግብ እንጀራ የምበላው፣ አሁን ሶፋ ላይ ነው የምበላው፣ እኔን ተውኝ፣ ህይወት እንዲያልፍላችሁ ራሳችሁ ጣሩ የሚል ትናገራለች። ይህ አሁን ያሳየኝ ነገር ይሄ ኢሪስፖንሲብሊ ይሄን ሶሻል ሚዲያ የምንጠቀም ሰዎች ኢሪስፖንሲብሊ ሰውን አግባብነት የሌለው ውሳኔ እንዲወስን እንደሚያደርግ ነው የተረዳሁት። በመጨረሻ የምታደርገውም ንግግር ይህንን የሚያሳየው። በእርግጥ በምስራቅ እንደተናገረችው በትዳሩ ህይወቷ ላይ ልጅ ትፈልጋለች። አሻንጉሊት አቅፋ የምታሳየው ሂደቶች በጣም ልብ የሚነኩ ነገሮች ናቸው እና እግረ መንገዱም ልጁ ምንም ሪአክት ሲያደርግ አትመለከትም። ልጅ አላት አይደል? ልጅ ወልዳለች አይደል? በቅርቡ ወልዳ የተነሳችው መሰለኝ። እርጉዝ ናት ነው እንዴ? አዲስ ሞሜንት 3 ነው 4 ቀን በፊት ባለፈው ሳምንት እርጉዝ እንደሆነች በላይቭ ስትናገር ነበረ። ኦኬ እኔ የወለደች መስሎኝ ነው። አሻንጉሊት ላይ ያየሁት እና በጣም ሪአክሽኗን እንትኗን ስሜቷን ትረዳዋለህ። ሁላችንም ከሴት የተፈጠር ነው ትረዳለህ ስሜቷን። ግን ከምንም በላይ ግን ልባን የነካት ያቺ የእንጀራ ህይወቴን ቀየርኩኝ ከኔ ላይ ውረዱ ከናቴ ላይ ውረዱ የምትል ንግግር በጣም ልብ የምትነካ ንግግር አላት። አሁን ይሄ ከዚህ የተረዳሁት ነገር ኢሪስፖንሲብሊ የምንሰጠው ኮሜንት፣ በተለይ ሴቶች ላይ የምንሰጠው ኮሜንት አየህ፣ ይቺ ልጅ በጣም ጀኒው ናት በህይወቷ። በቃ ኮሜንቶቹ ግን እንደዛም ሆኖ ክፉ አልተናገረችም። የበደልኳችሁ ካለ ይቅርታ አድርጉልኝ ያለችው በጣም የሚገርም እንዴት በዚህ ሌቭል ደስፐሬት እንደሆነች እንዴት ንግግር ሰው እንዴት ደስፐሬት እንደሚያደርግ ነው የተረዳሁት። ገብቷል። አሁን ይሄን ሶሻል ሚዲያ በአግባቡ በሪስፖንሲብል በሆነ መልኩ በጣም ኃላፊነትን በተሞላበት መልኩ እንደማንጠቀም በተመሳሳይ በአፋን ኦሮሞ ነው እቺ ልጅ የሚሰድቧት። ምን እንዳደረገቻቸው ፈጣሪ ወግ። ግን ብዙ ኢሪስፖንሲብል ሰዎች አሉ ሶሻል ሚዲያ ላይ
እኔ በእንዲያው በዚሁ አጋጣሚ ለሴት እህቶች ማስተላለፍ ፈልገው መልእክት አለኝ። በእውነት በጣም በጣም አሁን ይሄን የሶሻል ሚዲያ ኮሜንት የሶሻል ሚዲያ ድጋፍም ሆነ ተቃውሞ ሰው ስሜቱን ለማርካት የሚገልጸው እንጂ ጀኒውን እንዳልሆነ ልትረዱ ይገባል። አንዳንዱ በጣም ፌክ እንደሆነ ይታወቃል። እችንም ልጅ ይሄ ጀኒውን ያልሆነ ሰው ዝም ብሎ አፉ ላይ ያመጣውን እንደፈለገ ሪስፖንሲቢሊቲ የሌለበት እንደፈለገ የሚሰራበት ንግግር ነው ልቧን ሲያደማት የቆየውና እኔ ከዚህም ልንማር የሚገባው ህይወቷን አይመልስም። እኛ ግን ልንማር የሚገባው ነገር በተለይ ሴት ልጆች ልትማሩት የሚገባው ነገር አለና ይሄ የሶሻል ሚዲያ ሆያ ሆዬም ሆነ ተቃውሞ ምንም እርባና እንደሌለው ልትረዱት ይገባል ብዬ ነው መልእክቴን ማስተላለፍ ፈልገው። ልጅቷ በእርግጥ በምታደርገው ነገር ልጁን በጣም ትወደዋለች፣ በጣም ፍቅር ትሰጠዋለች። ሪአክሽን አትመለከትም። መስራቅ እንዳለችው ታዝቤያለሁ። ምናልባትም ከልጅ አያያዝና የህይወት በቃኝ፣ ክፉንም ደጉንም አገኘሁት፣ በቃኝ የኔ ህይወት ዝግ በቃ ስትል በዚህ ደረጃ የወሰነችበት ነገር እንዳለ የሚያመላክተው ነገር አለ። ነገሩ በአግባቡ ይመረመራል ብዬ ተስፋ አድርጋለሁ። ነገር ግን ከዚህ የምንወስደው ልንማረው የሚገባ ፈንዳሜንታል ነገር የሶሻል ሚዲያ ሆያ ሆዬም ሆነ ተቃውሞ እርባና ቢስ መሆኑን ልንረዳ ይገባል። እች ልጅ በብዙ ውጣ ውረድ ሄዳለች። በተለይ እናቷ ጋር ሄዳ ቡና ስትጠጣ የምትናገረው ንግግር በጣም የሚገርም ነው። በጣም አፏ ደግሞ በጣም ጨዋ አንደበት ነው ያላት። የሚገርመው ክፉ ነገር ከአፏ አይወጣም። ለሚሰድቧት ራሱ መልስ አትሰጥም። እባካችሁ ተውኝ፣ እኔ በቃ ሰርቼን ያገኘሁት ስላለፈልኝ ነው ወይ ትላለች። በኑሮዋ ላይ ባገኘችው ነገር ላይ ለጌቷ ምስጋና ታቀርባለች። ስመለከታታለሁ በጣም በአቅሟ ለመብሰል የሞከረች ነች፣ ግን ተሸነፈች። ነቁራው በዛባት፣ ዛለች፣ መቋቋም አቃታት። ስለዚህ በጣም ይሄን ውሳኔ ምንድነው ህይወት የሚለው ነገር ግራ የገባት ይመስለኛል። ግን ይሄ ቅድም ነፍሰ ጡር ነች ካለች መስራቅ እሱን ፓርት አልሰማሁትም። ከሆነች ግን የበለጠ ነገር ፈርዘ መመርመር አለበት። ደስፐሬት የሆነችበት በቃ ህይወት ይሄ ከሆነ ምንድነው ትርጉሙ ብላ የወሰነችበት ሪዝን አለ። በአብዛኛው ግን በዚሁ አጋጣሚ ለኦሮሞ ወጣቶች የማስተላልፈው መልእክት ሰፉ ባካችሁ፣ ወደ ሰፉ ተመለሱ። ስርዓት፣ ክብር፣ ነውር የሚባል ነገር አለ። ሰውን መካብ ነው የኦሮሞ ሰፉ የሚያስተምረው። የሰውን ልጅ የተሰበረን መጠገን፣ የተጣመመን ማቃናት እሴት ነው የሚያስተምረው። በፍጹም የተቃናውን የመስበር ባህል አይፈቅድም፣ እሴት የለውም። እባካችሁ ይሄንን እድል አገኘን ብላችሁ ማህበራዊ ሚዲያ የሚጠይቀን የለም ብላችሁ ካፋችሁ ከአንደበታችሁ የሚወጣ ሰውን የሚሰብር የሰው ልብ የሚሰነጥቅ ንግግር አታድርጉ። ወደ ሰፉ ተመለሱ የሚለውን መልእክት ነው ማስተላለፍ ፈልገው። ቴንክ ዩ ቴዲ። ቴንክ ዩ ዋንጋሪ። አሜን ወይ ቴዲ፣ በድጋሚ በጣም አመሰግናለሁ። አክቹሊ የፖለቲካ ሰው ባልሆነም እዚህ ውስጥ ግን በሚኖረው ኮንቨርሴሽን ሁልጊዜም በስርዓታችሁ በጣም ነው የምደነቀው። አያናም ሁላችሁም እዚያ ያላችሁ አክቹሊ እኔ በደንብ እሷን ባላቃትም ግን አይ ቲንክ ጆሲ እንደራሴ እንትን ካለ በኋላ ነው ለማየት የቻልኩት። በእርግጥ እኔ እዚህ አሁን ያለሁት ወይ የገባሁት ስለሷ ብቻ አይደለም ማለት በጣም በቃ ልለምናችሁ ነው ምንኖረው። ወንድም ሴትም ተፈጥረን እዚህ ምድር ላይ አብረን መኖር ስንችል ነው መኖር የሚቀጥለው ማለት። አሁን ህግም ምንም ይሄ ነገር አሁን እየተተነተነ ቢውልም ራሱ ኃላፊነት ካልወሰድን እንደ ሰው እግዚአብሔርን እንደሚፈራ ደግሞ በእግዚአብሔር እጅ እንደተሰራ ሰው ማሰብ ካልቻልን በጣም አስቸጋሪ ነው። ኦልሬዲ እሷ አልፋለች። ማሰብ ያለብህ ምናልባት 900,000 ፎሎወር ስለነበራት እሷን ስላወቅናት ነው እዚህ ጋር አሁን እየተወያየንበት ያለ ነው። እና የማይታወቁ በጣም ብዙ ሴቶች አሉ፣ በጣም ብዙ የሚያለቅሱ ሴቶች አሉ። የዛን ኃላፊነት ማን ነው የሚወስደው? ወንዶች ጠብቋት ተብላችሁ ኃላፊነቱ ሰዱ ተብላችሁ ፕሮቴክት አድርጓት ተብላችሁ ነው የተፈጠራችሁት። አም ሶሪ ቱ ሴይ ዲስ፣ ወንዶች ላይ ፕሬሸር ማብዛቴ አይቀርም። መሪ ናችሁ ሲላችሁ መሪ ናችሁ ስለሆናችሁ ነው ራሱን መስላችሁ እንድትመሩን የተሰጣችሁ እንጂ የትኛውም ዘርና ፖለቲካ ሃይማኖት ላይ ብትመጡ the same thing የተፈጠራችሁት ለአንድ ዓላማ ነው ማለት። እናንተ በአግባቡ ስትመሩ በአግባቡ ስትወዱ ለምንድን ነው ማታፈቅሯትን ማትወዷትን ማትንከባከቧትን ሴት ራሱ አይደለም ለትዳር ለገርል ፍሬንድ የምታስቡት? ጭንቅላታችሁ ይሄ ካልተስተካከለ አም ሶሪ ቱ ሴይ ዲስ አጌን ልጆቻችሁ ነገ ያገኙታል፣ ወደ ጎን እህቶቻችሁ ያገኙታል፣ እናቶቻችሁ ያለቅሱባችኋል። ምንም ጥያቄ ውስጥ አይገባም።
ይኸውልህ አሁን ለምሳሌ ኮሜንት አሁን ነው ሊሰብር ይችላል ሊያሳዝን ይችላል ዋንስ እዚህ ሶሻል ሚዲያ ላይ መታለች ይሄንን አንደርስታንድ ታደርጋለች ብዬ አስባለሁ ግን ፕሮቴክተር ቢኖራት ባሏ ወይ ፍቅረኛዋ የነበረው አካባቢዋ ላይ ያለው ሰው ናይስሊ ትሪት ቢያረጋት ኖሮ ውጪ ያለው ድምጽ አይሰማትም ነበር ማለት ይሄ ውጪ ላይ ያለ ስድብ እኮ ታወቀችም አልታወቀችም መንገድ ላይም እየተለከፍን በተለይ ያበሻ ሴቶች በቃ ይሄ እንደ ኖርማል ሆኗል ማለት ስድብን ሳልሰደብ ዛሬማ ሳልለከፍ የሚል አይነት አስተሳሰብ ውስጥ የገባን ሰዎች ነን ይቅርታ ይሄ ማጆሪቲውን ነው ሳወራ ሁሉንም ሰው አጠቃልልም የሚገርሙ ወንዶች እንዳሉ በጣም ብዙ ወንድ ጓደኞች አሉኝ ቤተሰቦች አሉ ምናቃቸው ግን እነሱ በቂ አይደሉም እና ይሄ መራርነታችን አውተን እውነተኛ ብንሆን ኃላፊነት ብንወስድ አሁን አንተ እህት ብትነካ ደስ የማይል ከሆነ ማአት ነገር መነካካት አስፈላጊ አይደለም የማታዋጣትን ሴት እንኳን አይደለም ለትዳር ምናምን እውነት ከሆነ ሰዓት በኋላ እንቅልፍ ስላጣው ድጋሚ ነቅቼ ነው እሺ ተኝቼ ነበር በጣም ከባድ ነገር ነው ማለት እንደ ቀላል ምን ወስደው አይደለም እዚህ ጋር ፌሚኒዝም ብንል ሲንግል ምናምን ብንል የሚጠቅመን ነገር አይደለም ፖይንቱ ያለው አብረን ነው የምንኖረው አብረን ነው የምንሰራው አብረን ነው የምንተዛዘነውና ወንዶች በቃ እዘኑልን ላይክ አንደርስታንድ አድርጉ የእግዚአብሔር ሐሳብ እዚህ የተፈጠራችሁበት ሰው መሮት እንዲሞት ምናምን አይደለም ስለዚህ እንደዚህ አይነት በትጋት እየሰራች ያለች ሶሻል ሚዲያ ላይ ስቲል ሰው ናት አንድ ነፍስ ነው ያላት የሚበሳጭ ፐርሰናሊቲ ያላት በቃ እኔ አሁን ማአት ሰው ቢናገረኝ ባሌ መልካም ነገር ካለኝ ሁሉን ነገር ነው የሚያስተካክለው I don't really care about the others እዛ ጋር ላለው ምክንያቱም እዚህ ጋር አንድ አካሌ ነው የኔ ነው እኔ ነኝ ብዬ ማስበው የሆነ ሰው ፕሮቴክት ካደረገኝ ማለት ነው ካልሆነ ደግሞ ግን ሴቶች እባካችሁ ሌላ ህይወት አለ ጋይስ የእናንተን ህይወት ዲስቲኔሽን ምናምን የሚወስነው እግዚአብሔርና እግዚአብሔር ብቻ ነው ወይም ፈጣሪ ነው የምትሉትን ይሄን ኃላፊን የሆነ አንድ ሰውዬ በቃ ሁሉን ነገር ዓለምን እንደገና በዜሮ ሊያባዛ አይገባም በቃ እድል ይሰጠዋል እንዲወደኝ እንዲያከብረኝ እንዲንከባከበኝ እኔም ደግሞ በምላሹ ያለ መስጠት ኃላፊነት አለብኝ ካልሆነ ግን ምን ማለት ነው ሲጀመር ከሞት በኋላ ያለው ነገር ምን እንደሆነ ምን አውቀን ነው እንደገና ገመድ ምን ይዘው መድኃኒት ምን ነው ምናምን ስንት ነገር አለ እስካሁን ያኖረውን እግዚአብሔር